ፌስታልን በመጠቀም መከላከል ይቻላል። እሺ በመንገዳችን ላይ ያገኘነው ነው እንግዲህ እሱም ቲክቶከር ነው። እስቲ አንዳንድ ጥያቄዎችን እንጠይቀዋለን። ኤችአይቪ ላይ እየሰራን ነው። ኤችአይቪ ምንድን ነው? ኤችአይቪማ በሽታ አይደል እንዴ? በሽታ ነው። በሽታ ነው። እሺ ኤችአይቪ በሽታ ነው። መተላለፊያ መንገዶቹ አሁን ሰው በተጠቀመው ምላጭ እንጠቀም ከሆነ በደም ንክኪ እንደዛ ነው የሚተላለፈው። በጣም አሪፍ። እሺ ሁሉንም ነገሮች ብሎታል። ምናልባት ያላለው በግብረ ስጋ ግንኙነት ነው። መከላከያ መንገዶቹማ ፌስታልን በመጠቀም መከላከል ይቻላል። ፌስታልን በመጠቀም እሺ። ሌላ ደግሞ ግንኙነት አለማድረግ፣ ዝም ብሎ ከማድረግ ፌስታልን ተጠቅሞ በማድረግ መከላከል ይቻላል። ሰው በተጠቀመው ምላጭ ወይንም መርፌ አለመጠቀም፣ በዛ ምክንያት ነው መከላከል የሚቻለው። ከዛ ውጪማ መከላከል የሚቻልበት መንገድ የለውም። እሺ በጣም አሪፍ። ያው እንግዲህ ሁለት ጥያቄዎችን መልሰውልናል። ስለዚህ ካርድ እንሸልም ወይስ በብር ይሁንልህ ወይስ ምን ይሻላል? ካርድማ አለኝ። እሺ ያው ገበያ አድርገናል። እንጨምርለት እንዴ? አዎ ጨምርለት። አንተው መቀነስ ነው ያለበት። በዚህ አጋጣሚ ባይዘይ እንደውም የቦርጭ እንትን እንሰራለን እና ቦርጭ ማጥፋት፣ ቦርጭ በምን እንደሚጠፋ ታውቃለህ? ይሄን ቦርጭ ማጥፋት አለብና እናመሰግናለን። እኛም ይሄ ቦርጭ ግን መጥፋት አለበት። እንደ ኤቢ ሄልዝ ፊት ይሄን ቦርጭ እናጠፋዋለን። ይቀመጥ። እሺ እናመሰግናለን። ታንኪዩ በጣም